በመሃል አዲስ አበባ ቴራስ ላይ የሄሊኮፕተር ማረፊያ ያለው ብቸኛው ቅንጡ ቤት ማይ ቾይስ መኖርን ወደ ጥበብ ኢንቨስትመንትን ወደ ስኬት ቀይሮታል። እንደምትጋሺ ቤት ከመግዛቱ በፊት ጥራቱን የሚጠይቅ ከሆነ ይህ ቪዲዮ ለእርሶ ለገንዘብ ከሆነ ግን አይጠቅሙትም። ለማንኛውም ማይ ቾይስ ሪል ስቴት መሀል ከተማ ላይ ጥራቱን ጥቅቅ ባደረገ መልኩ ይህን የመሰለ አፓርትመንት ይዞላችሁ ነበር። ሙሉ በሙሉ ግንባታ ጨርሰው በሰሚ ፊኒሽድ ከሆነ አሁን ተረክባችሁ የፊኒሺንግ ስራ የምትሰሩላቸው። ፉሊ ፊኒሽድ ከሆነ እዚህ ቪዲዮ ላይ እንደምታዩት ጥርት አድርገን ደግሞ እስከ 6 ወር ባለው ጊዜ ውስጥ የምናስረክባችሁን ቤቶች ነው ይዤላችሁ የመጣሁት። አድራሻችን ደግሞ ጋዜቦ በዲፕሎማቶች መንገድ አካባቢ ላይ ነው። ይህን የመሰለ አፓርትመንት እንግዲህ 50% የባንክ ብድር ተመቻችቶለት ነው እየተሸጠ ያለው። አሁን የምታዩት 180 ካሬ ባለ 3 መኝታ አፓርትመንታችን ነው። ሮድ ፌሲንግ ነው። ሙሉ አሚኒቲዎችን ያሟላል ህንጻው። 2 ሊፍት አለው። 5 ቤዝመንት ፓርኪንግ ኤሪያ አለው። የከርሰ ምድር ውሃ እየወጣለት ነው። ጀነሬተር፣ ሁሉንም ነገር ያስተካከለ አፓርትመንት ነው። 30% ቅድመ ክፍያ ጀምሮ እነዚህን ቤቶች ማግኘት ትችላላችሁ። እና ይህን የመሰለ አፓርትመንት የግሎ እንዲሆን ከፈለጉ ምንም አይደለም። ከስር ባለው ስልክ መደወል ቦታዎቹን ማስያዝ።